የእግዚአብሔር ቃል እንዲህ ይላል በኤፌሶን 6 ከቁጥር 10 ጀምሮ በቀረውስ በኃይሉ ችሎት የበረታችሁ ሁኑ ይላል ሐዋርያ ጳውሎስ። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር ነው። ከዚህም ዓለም ከጨለማው ዓለም ገዥ ጋር ነው። በሰማያዊ ስፍራም ካሉ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። አንቡት። ስለዚህ ከስጋና ከደም ጋር፣ ሰው ከሰው ጋር፣ ህዝብ ከህዝብ ጋር የሚሆነው መገዳደል እና ጦርነት እግዚአብሔር የማያውቀው ነው ብዬ ነው ያምናለሁ። ቃሉ እንደሚለው መንፈሳዊያን ነን የምንል ማለት የመንፈስ ቅዱስ ስጦታን የተቀበልን መንፈሳዊ ነገር በራልን የምንል ኢየሱስን የምናምን እግዚአብሔር አምላካችን የሆነልን ከማጋራ እንደሆነ ውጊያችን ልንለየው ያስፈልጋል ማለት ነው። ከአለቆችና ከስልጣናት በአየር በሰማይ ላይ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው። እንዴት ነው የምንዋጋው? የጨበጣ ውጊያ የለም። ቃሉን ነው ምንመዘው፣ ስሙን ነው ምንመዘው። በመንፈስ ቅዱስ ሆነን ነው በዙሪያችን በእግዚአብሔር በክርስቶስ በእግዚአብሔር ልጅ በክርስቶስ ኢየሱስ ደም ተከልለን በመንፈስ ነው የምንዋጋው። ስለዚህ ስጋዊ አይደለም። ቃሉን ፕራክቲስ ስናደርግ እንደ ቃሉ መኖር ስንጀምር እግዚአብሔርን መፍራትና ማክበር ስንጀምር እግዚአብሔር ከኛ ጋር ሆኖ ከኛ ጋር ወጥቶ ያሸንፍልናል።